ሀበሻን እባክህ አግዘኝ፣ የቪዛ ብር ቸግሮኝ ወንድሜ ታስሮብኝ እዚህ የነበረው ወንድሜ አይዞሽ ወንድሜ አይዞሽ በእናትሽ ወንድሜ ታስሮብኝ የቪዛ አግዘኝ ብዬ ጠይቄዋለሁ። የሰውነት ጎዳና ወጥቼ እንደዚህ ያደረገኝ እሱ። ዛሬ ከሰው እጅ ወድቄ የምሰራበት ግራ ገብቶኝ ለስንት የተረፍኩት የነበርኩት እኔ ብር አግዙኝ ብዬ ጠይቄያለሁ። እሱን መጠየቅ አቅቶኝ ግን ኤርሚ ሀበሻን እባክህ አግዘኝ ብዬዋለሁ። ዛሬ ምን ላይ እንዳለው እኔ ነኝ የማውቀው። ሆድ ስለመሰለኝ ብቻ ዛሬ ገባሁ። እግዚአብሔርን አሁን ስራ አይዲ ተበድሬ አሰርቼ ማለት ነው ስራ ኦንላይን ልሰራ። ትልቅ ልጅ አለኝ እኔ እሱ ጋር ከተጣላው በኋላ የ4 ዓመት ልጅ አለችኝ። ወዲያውኑ ሂጄ ጓደኛ ይዤ ማለት ነው ልክ ይዞ ጓደኛ ይዤ ሴት ልጅ ወልጄ አሳደግኩኝና በጣም ቸገረኝ ከሱ ጋር ስላለያየኝ ማለት ነው። እዚህ መጥቼ ቪዛ አሰርቼ ልጆችን ለመርዳት ብዙ መከራ ልጆችን ለመርዳት በምን ልንቀሳቀስ ማን ልጠይቅ? እንዲያውም ነገ ቅዳሜ ብርጅስቶንን ሂጄ ከሀቢባ ጋር አስገብኝ እላታለሁ እያልኩ ነበር። እግዚአብሔርን እያልኩ ነበረ። ፍቅር ማለት በጣም ክፉ በመተት የሚያምን ሰው ነው። አይዞሽ በእናትሽ አታልቅሽ። ቤተሰቦች ያውቃሉ። ከሰውነት ጎዳና ጥሎብኝ በሚል ሙዚቃ መድኃኒት አብልቶ አንዴ በቦክስ እንደዚህ መትቶኝ ፖሊስ ጣቢያ ሄጄ ማን መታሽ ብለው ሲጠይቁኝ ሆስፒታል ነው እንጂ ፖሊስ ማን መታሽ ብለው ሆስፒታል ሲጠይቁኝ አይ በር መትቶኝ ነው ብዬ እሱን ላለማስከንሰል ብዙ መስዋዕት ከፍዬለት ብዙ ነገር አድርጎ ከሰውነት ጎዳና ወጣኝ። አቡ አሜር ልካልሻለሽ አስገቢው ልጅን ኤርሚ መመስከር ይችላል። እሱን ማገናኘት ስላልፈለኩ ነው እንጂ ኤርሚ ራሱ መመስከር ይችላል። ሁለታቸውን ቪዛ ሰርቼ ያመጣኋቸው እኔ ነኝ። እኔ ግን ቸግሮኝ አግዙኝ ስል በእናትሽ ኤርሚን ታዩ ደጋግመሽ ኤርሚ አትበይ። እሱ ምን አደረገ? ምን አገባው? ምንም አይመለከተውም። ስሙን አታንሺ። ጓደኛ ስለሆነ ብዙ ኃላፊነት ያውቃል ከማለት አንጻር ነው። ጓደኞች በጓደኛ ነው እኔ ያመጣኋቸው። ማንም ሰው የሚጠየቀው ስለ ራሱ ህይወት እንጂ ስለ ጓደኛ ህይወት አይደለም። በማንም ፓስፖርት ማንም አይሳፈርም። በማንም መታወቂያ ማንም ቀበሌ መስተናገድ አይችልም። ሁሉም ራሱን ወክሎ ነው እንጂ ማንንም ወክሎ ምንም መሆን አይችልም። ስለዚህ እባክሽ ንጹህን ሰው ዝም ብለሽ ስሙን ደጋግመሽ ዚጋታሽ ምን አላጠፋው ማጥፋትም አልፈልግም። ጭራሽ ስሙ ሊጠቀስም አይገባም። ይሄ ሰው ሞዴሬተሮች ዋትሳፕ ሞዴሬተር ግሩፕ ላይ የላኩትን ፕሮፋይል ፒክቸር እና ኮድ ነምበር ስጡት እና ስለዚህ የተለያዩ የሰዎች ምስክሮች አሉኝ። አብረን ግንኙነት እንደነበረን እኔ ራሴ ነኝ ከኢትዮጵያ ዱባይ ያመጣሁት ልብስ ቤቱንም የከፈትኩለት ነው እያልሽ ያለሽው ፍቅረኛ ነበር። ያስጀመርኩት የሀበሻ ቀሚስ ብዬ ያስጀመርኩት እኔ ነኝ። እሺ ኢትዮጵያ እያላችሁ አብራችሁ የተነሳችሁት ፎቶ ኢትዮጵያ እንኳን የለም። ስልክሽ ቢጠፋ ስልክ እንዳለ ጠፍቷል። የዛሬ 9 ዓመት ነው የሆነ እሱ ይልሽ የዛሬ 4 ዓመት ከመሄድ በፊት 9 ዓመት ነው። 4 ዓመት ሲጨመርለት 10 ምናምን ዓመት ነው የሚሆነው። ኢትዮጵያ ከመግባቴ በፊት ነው 9 ዓመት። እሱ ኢትዮጵያ እያለ ወደዚህ ከማምጣቴ በፊት እዚህ ልክ እንደመጣ 9 ዓመታችን እኔና እሱ ትውቃችን 9 ዓመታችን ነው። አሁን ኢትዮጵያ ሂጄ ከመጣሁኝ ስንት ዓመት ይመስልሽ? አዲስ ፓስፖርት አብይ እንደተመረጠ አዲስ ፓስፖርት አውጥቼ 2 ዓመት ጨርሼ አዲስ አሰርቻለሁ። አሁን አዲስ አሰርቻለሁ። ቢያንስ አሁን ስንት ዓመት ሊሆነኝ ነው? 5 ዓመት ሊሆን ነው ማለት ነው። አሁን ኢትዮጵያ ኑሬ ከመጣሁ 3 ዓመት ከ8 ወር ይሆነኛል ብዬ አስባለሁ። አሁን ድንገት ስላገኘው ቀኑን ስላላወቅኩት ነው እንጂ እንደዛ አካባቢ ነው የሚሆነኝ። ድንገት እድሉን ስላገኘሁት ለምን አልገባም ብዬ ነው የገባሁት። እሺ ዱባይ ላይ አብራችሁ ምን ያህል ጊዜ ሰርታችኋል? 1 ዓመት ከምናምን አብረን ሰርተናል። ኦኬ በ1 ዓመት ከምናምን አብራችሁ ስትሰሩ ብዙ ሀበሾች እየመጡ እየገዟችሁ እናንተ አንድ ላይ መሆናችሁን አውቀዋል? ይህኔ ምን ነበር መሰለሽ የምናደርገው? ኦንላይን ነው የምንሰራው። እንደዚህ ሱቅ ተከፍቶ አይደለም፣ ኦንላይን ነው። አብይ መጥቶ ሄደን ልብስ ይዘን ቲሸርት አሰርተን የሀበሻ ቀሚስ በኦንላይን ነው የምንሰራው። ብዙ ልጆች ያውቁናል። እኔን ምን ብሎ ነው የሚያስታውቀኝ መሰለሽ? የሴቶች የእንጅኖ ብር ማምጣት ሲፈልግ የብዙ ሴቶች ብር አምጥቷል። የማውቃቸው በጣም ብዙ ሴቶች። የኔና የሱ ጸባችን ምንድን ነው?
የሰው ብራች በርብራ አታምጣ። ዘመናዊ ምን ናት ተብሎ ሲጠየቅ እህቴ ናት ነው የሚለው፣ ጓደኛዬ ናት አይልም። ለምን? ልጆቹ እህቴ ናት ሲል ሴቶቹ ወንድ ይፈልጋሉ። ስለዚህ አንቺን እህቴ ናት ልበል እያለ ነው ለሴቶቹ በሙሉ እህቴ ናት እያለ ሲያስተዋውቅ እኔ ሶኬ ብዬ ዝም የምለው። ግን ከእሱ ጋር ጸባችን የሰው ብር አታምጣ ብዬ ነው ምንጣላ የነበረው። የብዙ ሴቶች ብር አለበት አታምጣ በሚል ግን በጣም እንጣላ ነበር። ልክ ኢትዮጵያ መንገዱን አድርሶኝ ከመጣ በኋላ ግን እዚች ጋር ፍቅር ጀምሮ አማሩ የምትባል ልጅ አለች። ዘመናዊ አንቺ እኮ ከሄድሽ በኋላ ችንችን እንደዚህ ያደረገ እግዚአብሔር የስራውን ይስጠው ብዬ እኔም ወደ ጤና የመመለስ ወደዛ ገባው ማለት ነው። እሺ ቅድም አውቃታለሁ ብላለች። እሺ እሷ ምንድን ነው የምታውቂው ስለ ሶሊያና? ስለ ዘመናዊ ነው ትክክለኛ ስሙ። ሚዩት ነሽ እኮ። ወይኔ ሚዩቷን ማብራት አታውቅም እቺ ልጅ። ሁሌ ነው የምነግራት። ማሪ ሚዩት ነው ስማ። የርሳው ሳይቀር ልምዱ ከሌለች አትለምጂም። ለዛ ነው። እሺ እሷን አውቃታለሁ። ኢትዮጵያ ምናምን መጣ አብረን የሆነ ሰዓት አብረን እንትን ብለናል፣ ተዋውቀናል ማለት ነው። አውቃታለሁ። እንዴት ተዋወቃችሁ? የት? ኢትዮጵያ ላይ ነው የምንተዋወቀው። ቤታችሁ መጣ ነው ወይስ እንዴት? አዎ መጣ ማለት ነው። ጎንደር መጣ፣ ታወቀናል። እና ብቻ አደነገጥኩ። እንደዚህ እሷ አልመሰለችኝም የዛን ሰዓት እና አሁን ያለችበቱ ቤተሰብ አስተዋውቋታል እና የዛን ሰዓት አውቃታለሁ እሷን ማለት ነው። ቤተሰብ አስተዋውቋታል እንዴ? እኔ አውቃታለሁ። ግልጽ የሆነ ነገር አውሪ እንጂ አንቺ ብቻ ከቤተሰብ ተለይተሽ እንዴት አወቅሻት? ቤተሰብ አስተዋውቋታል? አዎ። ስለዚህ ቤተሰብ አስተዋውቆሻል? ቤተሰብ አስተዋውቆኛል። ዋጋ የምትባል እህትን አግኝቻት ጎንደር። እሷ ስሟ ጠፍቶብኝ ነው። መቅደስ ነው እንዴ ስምሽ? የመጀመሪያ ስምሽ? አይ አይደለም፣ ፓስፖርት ስሜ አይደለም። ስሟ ስለረሳሁት እንጂ ስሟ መቅደስ አይደለም። የራሴን ልብስ ሰጥቻት አግኝቻት ጎንደር ተገናኝተናል። አሁን እኮ ወንድሜ ስትል እሱ እንዴት እህቱን እንደዚህ ያደርጋል በሚል ነው። አውቃታለሁ እሷን። ጎንደር አግኝቻት ልብሴን ሰጥቻት በዛው የዛኔ ነው ነገሩ ሁሉ ተበላሽቶ የተመለስኩት ማለት ነው። ልክ ነሽ፣ አምናለሁ። ሰጣኛለች ስጦታ ምናምን። አውቃታለሁ። የዛሬ ስንት ዓመት እንዲሆን እሷን ነው እኔ እንደምጠይቂ? አንቺን መቅደስ የዛሬ ስንት ዓመት በኢትዮጵያ መታ ያገኘሻት? 4 ዓመት ምናምን ቢሆኑ ነው። ቆይቷል ብቻ 4 ዓመት። እሷ እኮ ኦልሬዲ አሁን የ4 ዓመት ልጅ አላት ከሌላ ወንድ። እኔ እንጃ ብቻ ምን ያክል እንደሆን ብዙ ዓመት መስሎ ነው የሚታየኝ። እኔ አላውቅም። በዚህ ቀን ነው ብዬሽ እርግጠኛ መሆንበት አይደለሁም። ብቻ ብዙ ጊዜው ነው ማለት ነው። እሺ ሶሊያና ዘመናዊ የዛሬ ስንት ዓመት ነው መቅደስን ያገኘሻት? መቅደስን ያገኘኋት ከኢትዮጵያ ኑሬ ሲሄድ ከዚህ ቆይቼ ገብቼ አላውቅም። ኢራናዊ ስለነበርኩ ገብቼ አላውቅም። እንደገባው ነው ልጁን በማስወርድበት ታይም ነው ያገኘኋት። ኦልሬዲ ሆስፒታል ወጥቼ ነው እሷን ያገኘኋት። ቢያንስ 6 ዓመት ይሆናል። 6 ዓመት ይሆናል። ትልቅ እህቷ በደንብ ታውቀኛለች። በቃ ቤተሰቦች ምን አለፋሽ ያውቁኛል። እሺ እንደዛ ከሆነ አንቺ ራናዊ ከነበርሽ ተመልሰሽ መምጣት እኮ አንቺ ለምን አልመጣም ስልሽ ፍቅረኛ እንደያዘ ስለሰማሽ። ራናዊ የሆነ ሰው ሲወጣ ብሎክ ተደርጎ ስለሚወጣ ተመልሶ ይመራት መግባት አይችልም። አሰርቼ ነው የወጣሁት። አብይ እንደመጣ ፓስፖርቴን አሰርቼ የተወሰነ ቆይቼ ነው የወጣሁት። ፓስፖርቴን አዲስ አሰርቼ ነው ከወጣሁት። አፉ ፓስፖርት ነው እንዴ ራናዊ የሚቆርጥ ነው ማለት ነው። ፓስፖርት ቢኖርሽም ይቃማ ጋር ይኸውልሽ ኢራናዊ ነው። ልክ ነው ሀቢባ። አብይ አህመድ የመጣለት ማለት እንዳለ እንደ አፉ ብሎ ነው የወጡት። ራናዊ የነበሩ ወጡ መመለስ ይችላሉ በዛ ሰዓት። በአፉ ባትወጣ ሲጀመር አሁን ተመልሳ መግባታችን አሁን ኦልሬዲ ይመራት ናት። ትክክል። ይኸውልሽ በፊት ኢራናዊ ነበርኩ። ፓስፖርት አልነበረኝም። በኢራናዊ ነው ስሰራ የነበረ። ማን እንደሆነ እየደወለብኝ ነው፣ ይቅርታ። ኢራናዊ ነበርኩኝ። ከዛ አፉ ሲመጣ ፓስፖርቴን አወጣው። የተወሰነ ቆየውኝ። ወደ ኢትዮጵያ ገባሁ። ወደ ኢትዮጵያ ገብቼ ቤተሰቦቹን አግኝቼ እኔም ጤናዬን አስመልሼ ቆይቼ መጣ። የዛሬ 5 ዓመት አብይ መጣው። የዛሬ 5 ዓመት ማለት ነው። ስለዚህ እሷም ትክክል ነው። 4 ዓመት ነው ያለችው። አንድ ዓመት ስታነ ይዘው ድንገት ስለገባው ምንም ቀኑን አስቤ መግባት ነበረብኝ፣ ግን ድንገት ነው የገባሁት።
ስለዚህ አሁን ለምትናገሩት ነገር የሰዎች ምስክር እንጂ የዶክመንት ማስረጃ የላችሁም። የሰዎች ምስክር የሰራልኝ ሰውዬ እሱን ሳመጣ ቪዛ የሰራልኝ ሰውዬ ምስክር አለ። አብራ የነበረች ዚነት የምትባል ልጅ አለች፣ አንድ ልጅ ሌላም ጨምራለሁ ተባረክ የሚባል እንዲሁም ሌሎችም አሉ። እኔ እና እሱ ፍቅረኛሞች እንደነበርን ከአንድ ቤት ለማተባቸው የእውነት የሚመሰክሩ ሰዎች ካሉ አምጡ ይመስክሩ ለህሊናቸው እንጂ እኔ ብዙ አማን አሹን አስገብኝ እያለ ነው። እሷን ቆይ እስኪ አሁን ላይ ለምን አታስገቡትም? አስገቡኝ አንዴ ይፈልጋሉ ምናምን እያለ ወይ ፕሮፋይሉ የተላከው ልጅ ከሆነ ቼክ ላድርገው። ሲኞሪታ የምትባል ልጅም አለው እኔም እዛ ሰርቻለሁ እያለች ነው። እሺ ስጧት፣ ለሱ ለልጁ ስጡት ያልኳችሁን ኮድ ስጧት ለሲኞሪታ። ፕሮፋይሏን አስተላልፍ ያለ ሞዴሬተሮች ፕሊስ አስገቧቸው እባካችሁ። አሹ የሚባል ልጅ አሹን አስገቡት። እየጻፈ ነው አይተሽዋል መቅዲ? አሹን አስገቡኝ ብሎ ሪከርድ አድርጎልኛል እኮ። ግን ኮመንት ላይ መጥቶ የተሰጠውን ኮድ ካልጻፈ ኬታ ምትን እናስገባው? መጥቶ እየጻፍ ኮመንት ላይ ኮድ ልኬለታለሁ በአማን በኩል። ጽፎልሻል። ኮመንት ላይ እየጻፈ አይደለም እየጻፈ አለ። አሁን አልጻፈም። በእናታችሁ እዩ በደንብ ሞዴሬተሮች እዩ በደንብ። ወይ እንትን ፌስቡክ ላይ የፖስተታችሁት ፎቶ የላችሁም? የማን አንቺ እና እሱ ፍቅረኛሞች በነበራችሁ ጊዜ እህቴ ብሎ ስለሚያስተዋውቀኝ ምንም አይነት ነገር እንደ ፖስት አይፈቅድም። እህቴ ብሎ ከሴቶች ብር ለማምጣት እህቴ ብሎ ነው የሚያስተዋውቀኝ። አንቺ ለምን ተስማማሽ? በዛ ክብርሽ እንዴት ፈቀደ? ወደው ምንም ቀየር ሰው አልመሰለኝም። የራሴን ፍቅር ነው ያየሁት እንጂ እንዲህ ተቀይሮብኝ ከላይ ላይ ደርቦ ሴት እንደሚያመጣ ምናምን አላውቅም። በቃ እኔ ስራዬን በቃ በትዳር መኖሬን እንደምወደው ማፍቀሬን ከአንድ ቤት መኖሬን ነው ያየሁት። እዛ ሳመጣው ራሱ የነበሩ ልጆች አሉ እውነት የሚያውቁት ማለት ነው። በስርዓት ያስተናገዷቸው ምናምን የመጡ አሉ ልጆች። አሁን ብደውልላቸው የሚመጡ ልጆች ናቸው። ምስክር አለኝ እስቲል እስካሁን የሚያውቋቸው ማለት ነው። ይምጡ ካልሽኝ አሁን ደውዬላቸው ከሀቢባ ጋር ግቡ ብላቸው ይገባሉ። አንድ ስንታየው የምትባል ልጅ አለች፣ አንድ ገነት የምትባል ልጅ አለች። ከሴት እንኳን ማለት ስንታየው ማለት በቅርብ የምታውቃቸው እሷም እንደዚሁ የተጭበረበረች ስለነበረች ማለት ነው። ብዙ ልጆች አስገቢን እያሉ ነው። እንግዲህ ቀጠሮ ነው የምሰጣችሁ፣ ምክንያቱም እኔ ደክሞኛል። አሹ የሚባለው ልጅ እየጻፈ ከሆነ ሞዴሬተሮች ፕሊስ አስገቡት። ገብቷል እኮ ኔትወርክ ይዞት ነው መሰለኝ። የት አለ? እኔ እዚህ ጋር የገባ ሰው አይታየኝም። እዚህ ጋር ግን ያሳያል። ትንሽ ኔትወርክ ይሆን ምናምን አለቅ ያስት ላይ ኦልሬዲ ገብቷል እያልሽ ነው? ይቸው እንደገና ኔትወርክ መሰል አጥፍቶታል። አሁን ኢንቫይት አድርገዋለች መሲ ሞዴሬተር። ሰላም ጤና ይስጥልኝ። ቪዲዮ አብራ ወንድሜ ኔትወርኩ ጥሩ አይደለም ይመስለኛል። ስትሮንግ ኔትወርክ የለውም። ሰላም እንዴት ናቸው? እንዴት ነው ወንድሜ? ሰላም ነው።